የተረገመ ነው ሲሉኝ ሰማ ነበር። ታዲያ አንድ ቀን ጭል ያለ ሜዳ ላይ የራሴን ስም ከፍ አድርጌ ጠራው። መዝገቡ 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 የሚገርም ስም ነው። መዘዝ ሊሆን ይችላል፣ መዘዘኛ ለማለት። ገጣባ፣ ቡቃያ ሲጠቃለል መዘዘኛ የሆነ ገና ካሁኑ የተገጠበ ቡቃያ። አሁን ካልጠፋ ስም ይሄን ይሰጡኛል። ሌላ ስም ጠፋ እንዴ? ለምሳሌ ለምን እግዚአብሔር ብለው አይጠሩኝም ነበር? እሱ እንደኔ ተቀምጦ ከማየት ሌላ ምን ሰራ? ወይም ደግሞ ካደኩ በኋላ የራስህን ስም ለምን አውጣ ይሉኝም ነበር? ሁሉ ጊዜ ስሜ የሚያስታውሰኝ አተር ውስጥ የሚያጋጥሙኝና የማያቸውን አንዳንድ ጮርቃ ያተር ተክሎችን ነበር። እነዚህ ጮርቃ ተክሎች ቅጠሎቻቸው በተባይ ይጠቁና የተለያየ ደብዛዛ የድምቀት ደረጃ ያላቸው ሐመልማል ይሆናሉ። እጄ መሃል አድርጌ ሳጤናቸው ባይን ለማየት በሚከብዱ እንቁላል መሰል ፍጡራን ተበልተው ወይም ተልሰው የተቀደዱ ወይም የለሰለሱ ነበሩ። ካልተቀደዱ ደግሞ ቢያንስ በውስጣቸው አሳልፎ ማየት የሚያስችሉ መስተዋት የመሰሉ ጠባሳዎች ይሆናሉ። እነዚህ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች የተገጠቡ ናቸው። እነዚህን ጮርቃ ቅጠሎች ከኔ የሚለያቸው ቢኖር የሚገጠቡት በተባዮች እንጂ በሌሎች እነሱን በሚመስሉ ያተር ችግኞች አለመሆኑ ነበር። ሳስበው ታዲያ ስሜ ትክክል መሰለኝ። ትንሽዬ ያልገባኝ መዘዘኛነቴ ነው። ይህንንም ግን ቆይቶ ሳስበው ትክክል ነው። መዘዘኛነቴን ልክ ሆኖ አገኘሁት። እንጀራ እናቴ ሲኦል ስትወርድ እግዚአብሔር በኔ ነገር ክስ ያቀርብባታል። ታዲያ እሳት ውስጥ ቆማ ያ መዘዘኛ ልጅ ነው ለዚህ ዳረገኝ፣ ያ መዘዘኛ ልጅ ነው ማለቱ አይቀርም። አመሏ ሆኖ ማላከክ ትወዳለች። መዘዘኛው መዝገቡ ነው ማለቱ አይቀርም። ስሜን ሁሉ ጊዜ ስትጠራው እየተነጫነጨች ነበር። እግዚአብሔር ግን ስሜን ሲጠራው ቀስ ብሎ ነው። መዝገቡ መይሳው ማለት ሊሆን ይችላል። መከረኛውም ሊሆን ይችላል ነገሩ። ዝምተኛው፣ ገላጩ፣ ቡቃያው። ታዲያ እግዚአብሔር በሚያበሩ እጆቹ ይነካካኝና የጣቶችን ጥፍሮች መላእክት እንዲቆርጡልኝ ያዛል። እንክብካቤ ቢጤ ማለት ነው። የኔን ስም ነገርኳችሁ አይደል? ደሞ ስለ አባቴ ስም ልንገራችሁ። የአባቴ ስም ለኔ ለራሴ ይከብደኝ ነበር። ስለሚያስቀኝ እንኳን ልጠራው አልፈልግም። እኔ ግን የሱ አይነት ስም ቢኖረኝ በግሬ ነው፣ ያው በግሬ ካርቱም ወይም ወደ ሌላ ወደሚቀርበኝ ሀገር ሰደር ነበር። በየቀኑ ለሥራ ይወጣ ሲገባ ሳያንገራግር እኔ በሆዱ ሊነጫነጭ ይችላል አላቅም፣ ግን በዝምታ ሲበላ ሳይው ስሙ እንዴት እንዳላማረረው እየገረመኝ በሱ ምትክ እኔ ተክዛለሁ። በተለይ አንዳንድ ቀን ለብቻዬ ሆኜ ድምጼን ዝቅ አድርጌ ስሙን እየደጋገምኩ ስጠራው መጀመሪያ እንደቀልድ ያስቀኝና እየቆየ ደግሞ ጣዕም እንደሌለው የሳንጋቱራ ዶፍ ይሆንብኛል። የሆነ በስተመጨረሻ ላይ ባዶ ነገር ልክ አንብቤ የጨረስኩት የጋዜጣ ቅዳጅ በድንገት ከእጅ አምልጦ መሬት ሲወድቅ የሚሰጠው አይነት ስሜት። ዱባለ ነው ያባቴ ስም። ነገን ሳስበው ሰሞኑን የምሞት ይመስለኛል። ምክንያቱም አንደኛ በአባቴ ስም ቀልዳለሁ፣ በራሴ ስም ቀልዳለሁ። ምክንያቱም ጤነኛ ልጅ ስልክ እንጨት ስር ተጎልቶ አይውልም። ምክንያቱም ጤነኛ ልጅ ከሰው ኋላ እየተከተለ ጀርባ ላይ ያረፈ ዝንብ አያጤንም። ምክንያቱም ጤነኛ ልጅ ብቻውን አይስቅም። ምክንያቱም ጤነኛ ልጅ በሳምንት 7 ቀን ምሳውን የተንገረገበ ወይም የተቆላ ሽምብራ አይበላም። እንዴ ሽምብራ ብል ትዝ አለኝ።
እኔን የመምታት ወስፋት ማን እንደሰጣት ከየት እንዳገኘችው እኔ እስከ ዛሬ ድረስ አላውቅም። እኔም ደግሞ ፈርዶብኝ እሷ አጠገብ ስሆን የማጠፋው ነገር አላጣም። እንጀራ እናቴ ስቀጣኝ በሁለት አይነት ያመታት ስልቶች ነበር። ጠርታኝ ተጠንቅቄ የምትመታኝና ሳልጠነቀቅ የምትመታኝ። ጠርታኝ ስትመታኝ በጥፊ ነው። በቀኝ እጇ ግራ ጆሮዬ ላይ ጫት አደረገኛለች ይዛ። በሷ ጥፊ ሰበብ መሰለኝ ይሄኛው የግራ ጆሮዬ ከቀኝ ጆሮዬ ይልቅ ማርያምን ከርፈፍ ያለ ነው። አስጠንቅቃ ስትመታኝ ግን በኩርኩም ነው። ወይኔ ቅድም ሳምንቱ ሙሉ የተንገረገበ ሽምብራ እንደምታበላይ ነግሬያችኋለሁ አይደል? ኩርኩማ ደግሞ እንደ መድፍ ነው። ይዛ አናቴን ገጭ ስታደርገኝ የበላሁት ሽምብራ ሆድቃዬ ውስጥ እንደጸናጸለ ሸዋ 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 ይላል። ወይኔ ጉዴ! ትልልቆቹ ልጆች ሄደው የቀሩት በጎች ናቸው ይባላል። ይሄ ስለ ዘመቻ ነው ማውራችሁ። በደርግ ጊዜ ስለነበር እህቴ እንኳን ዘመቻ ሄዳለች። ህዝብ ልታስተምር ነው ተብላ ሄደች። ማንን ማስተማር እንደምትችል ግን እኔ አላውቅም። የምታውቀው ነገር ቢኖር እኮ እሷ መብላት በጠንቅቄ ነው ማቃት። ራሷ አይገባትም እንጂ አቆርቋሽ ናት። ጧት ትበላለች፣ ማታ ትበላለች፣ ከሰዓት ትበላለች። ክፍሏ ስገባ የሚሸተኝ ትኩስና የበረደ ምግብ ነበር። መቼም አንዳንዴ ቁም ሳጥኗ ስር የምታስቀምጣቸው ማስቲካዎች ለክፍሏ ጥሩ ጠረን ሳይሰጧት አይቀርም። እድገት በህብረት የሄደችለት እናቷ ያን የሆኑ አልጋዋን አንስታ ግድግዳ አስደግፋ ቆመችው። አንሶላዎቿንና ብርድ ልብሷን አጥፋ ደበቀቻቸው። ከማን እንደምትደብቅ ይገባኛል እኮ። ከመሃል ቁም ሳጥኗ ስር ማስቲካዎቹን ስፈልግ አጣኋቸው። እህቴ ከጮኳዋ ጋር እንደ ስንቅ ወደ ዘመቻ ይዛቸው ሄዳ ይሆናል አልኩ ለራሴ። እህቴ እንደ ሻሽ የተለቀ እንደ ሱሪ የሻከረ መሐረብ ነበራት። የደረቁ ማስቲካዎችን እንደ ፈረንካ ቋጥራቸው አብረዋት ዘምተው ይሆናል አልኩ ለራሴ። አሁን እህቴ ብዬ ስናገር ግን ቅር ይለኛል። ዘማች መባሏ ደግሞ ትልቅ ያረጋት ይመስለኝና ዘማችም ስላት ቅር ይለኛል። ለኔ ዘማች ማለት ከአንድ ቦታ ሌላ ሩቅ ቦታ ሄዶ ቁም ነገር የሚሰራ በተለይ ጦርነት የሚውል ነው። እህቴ ደግሞ ሩቅ አልሄደችም፣ ቅርብ አውራጃ ውስጥ ነበረች። ለፋሲካ ዶሮ ባገልግል ልክላታለሁ እያለች እንጀራ እናቴ ስታወራ ነበር። አንዳንዱ ይሳካለታል። እዚያው እግራቸው ስር አጠገባቸው ተቀምጬኩ እኔን አያዩኝም። እና የከተማው ጎረምሶች ሲቀነሱ ጊዜ መሰለኝ ከተማው ውስጥ በግበዛ ፋሲካም ስለቀረበ ይሆናል እኔ እንጃ። አባቴ ደግሞ ቀንዳም በግ ይወድ ነበር። ሁሉ ጊዜ የሚገዛቸው በጎች ቀንዳም ነበሩ። ቀንዳሞች ናቸው። በጣም ልጅ ያለው ደግሞ የበግ ቀንዱ የሚበላ ይመስለኝ ነበር። ታዲያ ካልተበላ ለምን የሚበላ ነገር ላይ ተሰክቶ ተፈጠረ? አባቴ ግን ቀንዱን አጥር ላይ ይሰቅለዋል። በየአመቱ ታዲያ በግ ባረደ ቁጥር የቀንዱም አይነት ይለዋወጣል። ቤታችን አጥር ላይ ረጅም ቋሚ እንጨት መርጦ የበጉን ቀንድ ይሰቅለዋል። ለምን እንደሆነ አላውቅም። ታዲያ ለ15 ቀን ያህል ያጥር በር በተከፈተ በተንኳኳና በተከደነ ቁጥር ከቀንዱ ላይ ዝንቦቹ ሲቀመጡና ሲነሱ ይውላሉ። ምናምን ይላሉ። የዚህ ፋሲካ በግ እግረ ረጅም ናት። የሰው ሴት ትመስላለች። የፋሲካ ዕለት ንጹህ ስጋ ከማየቴ በፊት እቺ እንጀራ እናቴ ጨጓራ በጨዋ ገንፈላ ሰጠችኝ። ያጠብኩት እኮ እኔ ነኝ። ሳጥበው ደግሞ አበዛው እንደዛ አትሸው፣ ይሄማ ከሆነ ምኑን በላ ነው ስትል የቆየችና ለኔዋ ገንፈላ ሰጠችኝ። እሱን መኝታ ቤቴ ወስጄ ስነጭ አንድ ሰዓት ቆየሁ። አያልቅም። በስማም የኛ ከተማ በጎች ፊታቸው የበግ ሆኖ ጨጓራቸው የበሬ ነው መሰል። ክፍሌ ደግሞ ጠረኑ እንደ ፈርስ ነገር ሆነ። ከዛ ቢጨንቀኝ ሙስጠፋ ቤት እጄ ስቀመጥ ለአንድ ሻይ የሚሆን ቦታ አልነበረኝም። ገና ሻይ ፉት ስል አያገሳኝም። እረበለው ሲያገሳይ ታዲያ አፌ ውስጥ የሆነ በረት ያለ መሰለኝ። ከመብሸቅ ይልቅ ነገሩ ገርሞኝ የሞቀ ሻይ ፉት እያልኩ ማግሳት ቀጠልኩ። እየቆየሁ ግን በሸኩ። ከዛ በሸኩና ወጣሁ። በመንገድ ላይ ሲሄድ ስለሸፈተ ሰው ያወራሉ ሰዎች። ከዛ ሳስብ ጨጓራ ብለተውት ስለተናደደ ይሆናል የሸፈተው አልኩ። እቤትም ስገባ ስለሽፍታ ያወራሉ።
አባቴ በሽፍታው የተናደደ ይመስላል። ሽፍቶች ጸጉራቸው ረጃጅም ነው ይባላል። ሽፍቶች ብቻቸውን አይሸፍቱም ማለት 20 ሆነው ከሸፈቱ ጸጉሩን የሚስተካከል 20 ሰው ከከተማ ተቀነሰ ማለት ነው። አባቴ ደግሞ ጸጉር አስተካካይ ነው። ስለዚህ ደስ አይለውም። በትንሽ ድስት ያቺ እንጀራ እናቴ መኝታ ቤቴ ድረስ የተረፈኝ ጨጓራ መጣችው። ወይኔ በሸኩኝ። በግሪ ለረቅጠው ፈለኩ። አላሞቀችውም እንኳን እኮ ስቡ እንደ ዳቦ ፍርፋሪ በየጨጓራው ጥፋት ተጣብቆ ያስጠላል። በቃ አጎንብሼ ሳሸተው ኩበት ይላል። በጣቴ ከድስቱ መዘዝ አርጌ ያወጣሁትና አወዛውዤ ወደ ድስቱ ውስጥ ወረወርኩት። መረቆና የስቡ ኮረት ዙሪያውን ተፈነጣጠቀ። ጨጓራ ቀና ብዬ ግርግዳውን ሳይው አበበ ቢቂላ ጎንብሶ የሚሮጠው ምስል ይታያል። እንጀራ እናቴ ስትስቅ ሰማታለሁ። እንደ አበበ ቢቂላ ምሩጪ ይችን ዓለም አላሸነፍኳትም። ድስቱን ተሸክሜው በንዴት ወደ ጓዳ ገባሁ። የበጉ የኋላ እግር ትራፊ ግርግዳ ላይ ያንሶላ ቆራጭ ተከናንቦ በትልቁ የእንጨት መስማር ላይ ተሰቅሏል። ወደ ጓዳው በር ተመልሼ ትላልቆቹ በወሬያቸው እንደተመሰጡ አይቼ ቢላ ነገር ፈለኩና የተሸፈነበትን አንሶላ ገፈፌ የበጉን ስጋ አየሁት። ፍላቱ የለም። ካከርካሪው የተገፈፈ ቀይ የሽንጥ ስጋ ከበጉ ዳሌ ሳይላቀቅ እንደባብ ብዙ ያልተበላለት የበጉ ጭል ላይ ተኝቷል። ከግማሹ ቆረጥኩና ጃኬቴ ኪስ ውስጥ ከተትኩት። ይሞታል እንዴ? ኪሱ ደግሞ ይጠበዋል። አንሶላውንና ቢላውን ነበርበት መልሼ በጀርባ በር ወጣሁ። የት ነው የምትሄደው አንተ? አባቴ ጮሆ ጠየቀኝ። ከተማ። ተመለስ። ረብሻ ነው፣ ጦርነት ነው። አንድ ነገር ብትሆንስ? ምን ሆናለሁ? እጭ አነሳ በዛው ይሰው እንግዜ እኮ ለኔ ያዝኑ አይደለም። ግን ቤታቸው በግ ባረዱ ቁጥር ማን ያንን በደንብ ያልታጠበ ጨጓራ ይበላለታል። ወላበል ጥሬሽን ተሰጋየን እየነጨው ከተማ ገባው። በአንድ ጊዜ ከሰውነት ወደ ጆፌነት ተሸጋገርኩ። ስጋው በጣም ይለሰልሳል፣ ቀዝቃዛ ነበር። ስጋ ደግሞ ይሽታል። ፎይ ሰዎች በግ ለገና ቢያርዱ ለካ ትክክል ነው። ታዲያ መንገር ላይ ሲሄድ ከተማ የሚጠብቁ 2 ፖሊሶች ያገኙኝና ያዙኝ። የት እንደሚሄድ ጠየቁኝና አንደኛው እንደሚያውቀኝ ተናግሮ በኪሴ ምን እንዳያስኩ ጠየቀኝ። አልፈራውትም ሆነት እየሳኩ ረጅም የሽንጥ ስጋ ከኪሴ አወጣሁኝና አንጠልጥዬ አሳየሁት። ስጋው ባትሪ ሲበራበት አውሬ ይመስላል። እባብ ምናምን ነገር ማለት ነውና አንደኛው በባትሪው ስጋውን ነካካና ሳቀና እሳጠፋ እንዴ ባክሽ አለኝ። አይ ጥሬው ጥሩ ነው ብዬ ነው፣ ጥሬው ይሻላል አልኩትና እንደ ጆፌ ስጋዬን እየነጨው ሄድኩ። እንዴ ይሞታል እንዴ? ጨጓራ እስከመቼ ይበላል? ባዘቦከነ ይሽንብራ ግርግብ እንደገና ደግሞ በአልመጣ ቢባል ጨጓራ ወዲያ። ግን እኔ የምለው ሰው ሁሉ ስለሄደ መሰለኝ በግ ከተማው ውስጥ በዝቶብኝ ነበር የዛን ሰሞን። ግን በግ በዛል በዛ ምን ዋጋ አለው?